ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደነገጠው ድንቅ ወጣት በዚህ ሰዓት በኢትዮጵያ ከፍተኛ መነጋገሪያ ሆኗል። ስሙ ቃሉ የሚባል ሲሆን በሶሻል ሚዲያ ግን ቃሉ ቡቲክስ ይባላል። ይህ ወጣት ምንም አይነት ዘመናዊ ስቱዲዮ የለውም፣ ውድ ካሜራም የለውም። ያለው ነገር ቢኖር ባሮጌ ግድግዳ ላይ የተሰቀሉ ጫማዎችና እጅን በአፍ የሚያስይዙት የፈጠራ ብቃቱ ብቻ ናቸው። የሱ ለየት ያለ አረማመድና ፋሽን አሜሪካዊቷን ሲዛን ሳይቀር አስደምሟታል። ሲዛን በገጹ ላይ ገብታ የአድናቆት መልእክትም አስተላልፋለታለች። በዚህ ሰዓት ከፍተኛ መነጋገሪያ የሆነ ሲሆን ብዙዎችም አድናቆታቸውን እየገለጹለት ይገኛል። ይሄንን ስል ብዙዎቻችሁ ልትናደዱ ትችላላችሁ፣ ግን እውነት ስለሆነ ማውራት ስላለብኝ ነው። ይሄንን ልጅ ሰሞኑን አይታችኋል ብዬ አስባለሁ። ቃሉ ቡቲክ ይባላል። ቃሉ ቡቲክ ነው ስሙ መሰለኝ እና በአሜዚንግ በሆኑ የልብስ ዲዛይኖቹ በጣም ኢንተርናሽናል እየወጣ ያለ በጣም የሚገርም ኢትዮጵያዊ ልጅ ነው እና ይሄንን ልጅ እንርዳው በሚል የተጀመረው ነገር በጭራሽ አልተመቸኝም። እኔ ማለትም በቃ ስልክ እንስጠው ገንዘብ እንስጠው ምናምን የሚል የራስን ብራንድ ይበልጥ የማሳደግ ጉዞ ነው እንጂ ለልጁ ይሄ ነገር ብዙ የሚጠቅመው ነገር ያለ አይመስልኝም። እኔ እንደማስበው ይሄንን ልጅ ማገዝ የምንችለው ከተቻለ ከኢንተርናሽናል ዲዛይነሮች ጋር ማገናኘት ለሱ ትልቅ ህይወቱን ሊቀይር የሚችል ነገር ማድረግ ነው እንጂ እዚህ ጥቃቅን ነገሮችን ማድረግ የራስን ብራንድ ማሳደግ ነው እንጂ ለልጁ ምንም የሚረባ ነገር አይደለም ይሄና እንደውም ከተቻለ ይሄንን ልጅ እኛ ማገዝ የምንችለው አሁን ኢንስታግራም ላይ በጣም ከትልልቅ ኢንተርናሽናል ሴሌብሪቲዎች ጋር ጭምር ኢንጌጅ እያደረገ ያለ ልጅ ነው። ኢንጌጅ እያደረጉ ነው ፖስቱ ላይ እና ይሄንን ልጅ ዝም ብለን ላይክ ሼር ሪፖስት እያደረግን የተወሰነ ጊዜ እንቆይ። መርዳት የምንፈልግ ሰዎች ካለን በውስጥ እናናገረው። አሁን እንደዚህ አይነት እርዳታዎች ጥቃቅን እርዳታዎች ዩዥዋሊ የእኛን ብራንድ ቢውልድ ያደርጋሉ እንጂ ለልጁ ምንም የሚረባ ጥቅም አይሰጡም። ባይዘው እዚሁ ልናስቀረው ነው ማለት ነው እና አንዳንዴ ጥሩ ስም አለን የምንል ሰዎች ጥሩ ብራንድ አለን የምንል ድርጅቶች አንዳንዴ ነገሮችን ብናረጋጋ ጥሩ ነው ብዬ አስባለሁ እና ይህንን ነገር ላትቀበሉ ትችላላችሁ፣ ግን ሪያሊቲው ይሄ ነው። እኔ በጊቫዌይ አምናለሁ። እኔም የተለያየ ጊዜ እንደዚህ ጊቫዌይ ስልክ ገንዘብ ምናምን ለጀማሪዎች ሲሰጥ አይታችሁኛል። ነገር ግን በግልጽ ነግራችኋለሁ ይሄ ነገር ለእናንተ ብቻ ሳይሆን ለእኔም ይጠቅመኛል፣ የራሴን ብራንድ ቢውል አደርግበታለሁ ብዬ ስነግራቸው በጣም ይገርማቸዋል እና አንዴ እንደውም በዚህ ጉዳይ ቪዲዮ ሰርቼ በጣም ብዙ ሰዎች ገርሟቸው እና ከልባቸው አይደለም ማለት ነው ሰውን የምታግዙት እስከ ማለት ድረስ አንዳንዶች እስከ መስደብ ድረስ ደርሰዋል። ግን ሪያሊቲው ይሄ ነው። ባይዘወይ አንዳንዴ በጣም ኢንተርናሽናል ሊወጡ የሚችሉ ልጆች ካሉ ዝም ብለን ብንለቃቸውና በጣም ቢያድጉ ይሻላል ለኛ መጠቀሚያ ከምናደርጋቸው ማለት ነውና ይሄንን ልጅ በዚህ መንገድ ሰፖርት ብናደርገው ጥሩ ነው ብዬ አስባለሁ። ቃሉ ቡቲክ ይባላል። እስካሁን ፎሎ ያላደረጋችሁ ልጆች ካላችሁ ገብታችሁ ፎሎ አድርጉት። በጣም ክሬቲቭ ነው እና ኢንተርናሽናሊ ሊወጣ የሚችል በጣም ጎበዝ ልጅ ነው። ይሄ ልጅ እኔ ከወር ከምናምን በፊት አይቼው ኢትዮጵያዊ ነው እንዴ አይደለም መልኩም ስሙም ሳይውት ይሄ እንደዚህ አይነት ታለንት ኢትዮጵያ ውስጥ አለ እንዴ እንደዚህ ያለው ምናምን ይሄ አበሻ ሊሆን አይችልም ብዬ አድንቄው ያለፍኩ ማለት ነው እና አሁን ሰሞኑን አየዋለሁ እንደገና አሁን የሚሰራው ፎሎ አድርጌዋለሁ ያኔ ማለት የሚሰራውን ነገር ደጋግሜ ሳየው ሰውም እያየው ነው ከልክ እንደኔ ማለት ኢንተርናሽናሊ ሪኮግናይዝ የሆነ ምናምን እና አሜዚንግ ፐርሰን ላይክ አንዳንድ ጊዜ ኢትዮጵያ ላይ ያለ ታለንት ማለት ነው እነዚህ ልጆች ናቸው። እንግዲህ እነዚህ አሁን ይሄ ያንግ በጣም ያንግ ልጅ ነው እና ምን ያህል ታለንት ያላቸው ልጆች እድሉን በማጣት እንግዲህ ነገሮች እያለፋቸው ያለ ማለት ነው ኢትዮጵያ ውስጥ ማለት ነው። ይሄ ልጅ በኢንተርናሽናል ደረጃ ብዙ ሰው ሊሰራው የማይችል ብዙ ዲዛይነር ሊሰራው ኢንተርናሽናል ዲዛይነር ሊሰራው የማይችለው ነገር ነው ቀለል አድርጎ እንደዚህ በራሱ ዲዛይን እየሰራ እያሳያል ማለት ነውና በጣም ብዙ ታለንት ያላቸው በተለያየ ፕሮፌሽን ማለት ነው ኢትዮጵያ ውስጥ ሳይማሩ ግን በሚያዩት ነገር ብቻ ማለት በጣም ብዙ ልጆች ይኖራሉ ብዬ ተስፋ ማድረገው ነው ቢሰራበት በትምህርት ቢታገዝ ምናምን ማለት ነው ከስር መሰረት ጀምሮ የሚሰጥ ልክ አሁን እንደ አሜሪካ አይነት አክሰስ ኢትዮጵያ ላይ ቢኖር ማለት ነው እና ይሄ ዘና አሜዚንግ በነገራችን ላይ ብዙ ሰው አሁን ሊረዳው ይፈልጋል።